እሺ ሰላም እንዴት ናችሁ? በዚህ ቪዲዮ የምናየው ደግሞ ያው አካውንቲንግ ቤዚክስ ወይም ደግሞ አካውንቲንግ ኢኩዌሽን የምንለው ማለት ነው። አካውንቲንግ ኢኩዌሽንን በመጠቀም እንዴት አድርገን ነው ትራንዛክሽኖችን ሪኮርድ ፕሮሰስ ማድረግ የምንችለው? ሶ ቤዚካሊ ይሄ ፈንዳሜንታል ኦፍ አካውንቲንግ ላይ ልክ እንደ ቻፕተር 1 የሚሰጠው ሴክሽን ነው ማለት ነው። ሶ when we begin with the definition of accounting ምንድነው ስንል the easiest way to define accounting is as an information system ምክንያቱም basically accounting ሊያደርግልን የሚችለው ወይም ዋና ፐርፐዙ ምንድነው ኢንፎርሜሽን መስጠት። so information system ስንል is a system that provides information to users ማለት በዚህ ዳታውን ይቀበልልናል። አሁን ፕሮሰሶቹን ስናይ እናያለን። ዳታው in the form of transaction ነው። ከዛ ያን ዳታ ምን ያደርግልናል? ፕሮሰስ እናደርገዋለን። ብዙ ስቴፖች አሉ። ለምሳሌ ጆርናላይዝ ማድረግ፣ ክላሲፋይ ማድረግ ምናምን ላቸው በሚቀጥሉ ቪዲዮዎች የምናያቸው አሉ። እነሱም ፕሮሰሶች ካለፈ በኋላ the final outcome will be information ማለት ነው። so information basically a process data that gives meaning to users. ስለዚህ accounting is an information system ስንል እቺን ለማሳየት ነው ማለት መጨረሻ ላይ ዞሮ accounting የሚሰጠን financial information so basically ሌሎችም ዲፊኒሽኖች አሉ። በተለይ አንድ የተለመደች accounting is a process of identifying, recording, classifying, measuring ምናምን ዲፊኒሽን አለች እና እነሱን ደግሞ በአካውንቲንግ ሳይክል እናያለን። አካውንቲንግ ሳይክልን ስናይ እናያታለን ማለት ነው። so accounting is an information system ምትለዋ ቀለል ያለች ዲፊኒሽን ስለሆነች ነው እዚህ ጋር ያስቀመጥኳት። so common forms and types of business entities ያው ስለ business entities ቤዚኩን እና ከዛ we'll go to the major part of this video which is about the accounting equation. so forms and types ብለን ልንከፋፍላቸው እንችላለን ቢዝነስ ኢንቲቲዎች። so መጀመሪያ ስለ ፎርሞቹን እና ስለ ታይፖቹን እና then we'll go to the forms. so in types we do have 3 types of businesses. so ምን ላቸው አሉ? service giving, merchandising እና manufacturing. so እነዚህ ታይፖች ቤዚካሊ ምን አይነት ቢዝነስ ውስጥ ነው እንጌጅ ያደረጉት በሚለው ይለያያሉ ማለት ነው። ለምሳሌ ሰርቪስ ጊቪንግ ቢዝነስ የምንላቸው ቤዚካሊ ልክ እንደ ስሙ ምንድነው ዋናው ፐርፐዛቸው ሰርቪስ መስጠት so አገልግሎት ሰጪ አካላት የምንላቸው ማለት ነው። ለምሳሌ ብዙ አገልግሎት ሰጪ አካላቶች አሉ። ለምሳሌ ስኩሎችን ማየት ይችላላችሁ፣ ባንክስ ማየት ይችላላችሁ፣ ኢንሹራንስ ማየት ይችላላችሁ፣ ሆቴልስ ማየት ይችላላችሁ። so ዋና ፐርፐዛቸው ምንድነው? እዚህ ጋር የሚሸጡት ነገር ምን አይደለም? እቃ አይደለም። የሚሸጡት ነገር እቃ ሳይሆን የሚሸጡት ነገር they sell their time, not items, not goods. so ከሌሎቹ ከሁለቱ አሁን ከመርቸንዳይዚንግ እና ማኒፋክቸሪንግ ከምንላቸው የሚለያቸው ነገር ይሄ ነው ማለት ሰርቪስ ጊቪንግ ቢዝነስ። then we do have the other types which is merchandising business የምንላቸው ደግሞ ልክ እንደ ሰርቪስ ጊቪንግ ጊዜያቸውን ሳይሆን የሚሸጡት ወይም አገልግሎት ሳይሆን የሚሸጡት እነዚህ እቃ ነው የሚሸጡት። so basically ምንድነው የሚያደርጉት? ገዙና አርፈው ይሸጣሉ ማለት ነው። so ለምሳሌ ሱፐር ማርኬቶች ሊሆኑ ይችላሉ፣ ቡቲክ ስቶሮች ሊሆኑ ይችላሉ፣ ኤሌክትሮኒክ ስቶሮች ሊሆኑ ይችላሉ። የሚያደርጉልን ምንድነው? ይገዙና sales resell at profit. so these are business entities that purchase items and resell at profit ማለት ነው። so merchandising business የምንለው እነሱ ነው። ሶስተኛው ታይፕ ደግሞ manufacturing business የምንላቸው ናቸው። እነዚህ እንደ ስማቸው ማኒፋክቸር ነው እንጂ የሚያደርጉት ልክ እንደ merchandising ቢዝነሶች መርቸንዳይዞችን ገዝተው አይሸጡም ማለት ነው። ስለዚህ ማኒፋክቸር ነው የሚያደርጉት። they make the items they sell ማለት ነው። ስለዚህ የሚሸጡትን እቃ ምን ያደርጉታል? ይሰሩታል ወይም ደግሞ they make it, they manufacture the items which they intend to sell ማለት ነው። so manufacturing entities ለምሳሌ ሲሚንቶ ፋብሪካ ሊሆን ይችላል፣ መኪና ፋብሪካዎች ሊሆኑ ይችላሉ፣ ብዙ ፋብሪካዎች አሉ ማለት ነው። so basically
እንደ መርቻንዳይዚንግ ቢዝነስ ገዝተው አይሸጡም እንደ ሰርቪስ ጊቪንግ ቢዝነስ ጊዜያቸውን ወይም ሰርቪስ አይሸጡም እነዚህ አምርተው ነው የሚሸጡት ማለት so they take raw material as an input ጥሬ ዕቃ ይወስዳሉ ከዛ በኋላ they process that input to provide finished good as an output ማለት ነው ስለዚህ ጥሬ ዕቃ ወስደው እሱን ፕሮሰስ አድርገው finished goodsን ልክ